በነገራችን ላይ አንድ ቢግ ነገር ማወቅ ያለብን ነገር ጸጸት እንጂ በደል በፍጹም ለሱሳይድ ምክንያት አይሆንም። ሰው የበደለን ያደረገብን የከሰርነው ኪሳራ የወደቅነው ውድቀት መከራ የበላነው መብላት በሙሉ የኮዝ ኦፍ ዴዝ አይሆንም። የኮዝ ኦፍ ሱሳይድ አይሆንም። ኮዝ ኦፍ ሱሳይድ የሚሆነው እኛ በሌሎች ላይ የሰራነው በደል፣ ግፍ፣ መከራ፣ ክህደት ያ ነፍስን ሲያንገበግባት አላስቀምጥ ሲላት ሲያምሳት ሲያተረማምሳት ብሪች ኦፍ ኮንትራክት ጌታ የፈቀደላትን ያልወደደችውን ነገር ይሄ ስጋ ይሄ ሰውነት ይሄ አእምሮ ይሄ ግሪዲ ከርሳም ስላስደረጋት ውስጣችንን በጸጸት ትሞላዋለች፣ ታምሷለች፣ ታተረማምሷለች፣ ትፈነቅለዋለች፣ ትፈነቃቅለዋለች፣ ትገምሷለች፣ ትደረማምሷለች። የዛ ጊዜ አእምሮን ኢንቱ ኢምባላንስ ሌት ታደርገውና በዛ ምክንያት ያ የተናወጠ አእምሮ እየተቅነዝነዘ ሄዶ ያንን አክሽን እንዲወስድ ታደርገዋለች። ስለዚህ ጸጸት እንጂ የተበደልነው በደል በፍጹም ለሱሳይድ ምክንያት አይሆንም። ጸጸት ከነፍስ ጋራ ሰውነታችን አእምሮአችን ሃርሞኒ ያልሰራ ሲል ሰው የወስደው አክሽን ነው ሱሳይድ ማለት።